ብዙ የኛ ታጋዮች አይቀርቧቸውም። ለምንድን ነው እየስጠይቅ መጀመሪያ ኢዱ ነበሩ አለ እና ጀርመን ጋር ብዙ ጊዜ ቡና እየጠጣን እናወራለን። ለምንድን ነው ኢዱ የሆኑት ህወሓት ያለች አልኳቸው። አይ አሁን እኮ ህወሓት ነኝ፣ መጀመሪያ ስመጣ ግን ጠረጠርኳት። እኔ ኢትዮጵያዊነቴ ስለምፈልግ በኢትዮጵያ ጉዳይ ጥርጣሬ ነበር፣ ለዛ ነው አሉ። ስለዚህ ዛሬ መቀሌ ከእናንተ ሳይሆን በጣም ገጠር አካባቢ ያሉ አርጊቶች በኢትዮጵያዊነት ላይ ያላቸው አቋም በደንብ የሚታወቅ የማያጠራጥር የኢትዮጵያን ሕዝብ የሚገነዘበው የተከፈለው ዋጋም የሚታወቅ የአንድ ሰሞን ሳይሆን ለአንድ ምዕተ ዓመት የቆየ ታሪክ ነው። በየጊዜው ጠላት መጥቶ የሚያፍርበት ሀገር ስለሆነ በዚህ እኔም ኢህአዴግም የተቀረው የኢትዮጵያ ሕዝብም ጥርጣሬ ስለሌለው ከምቀደምኩም ኮራ እንድትሉ ነው። ኢትዮጵያ አንድ መሆን አለባት፣ በዘር ተከፋፍለን ልንባላ አይገባም የሚል ጥያቄ ብዙ ሰው አንስቷል። በተለይ ደግሞ ከራያ የተናገሩት ወንድም ተናግረዋል። ሁላችን ልናሰምርበት የሚገባው ጉዳይ ላለፉት 40 ዓመታት የነበረው ትግል ዋነኛ ጥያቄው የነበረው ሰዎች በማንነታቸው መጨፍለቅ የለባቸውም። ቋንቋቸው፣ ባህላቸው ለአማራ እውቅና መስጠት፣ ለኦሮሞ እውቅና መስጠት በጣም ተገቢና የትግላችን ፍሬ ነው። ነገር ግን ትግራይነት ጠንክሮ ኢትዮጵያዊነት ካጠፋ፣ ኦሮሞነት ጠንክሮ ኢትዮጵያዊነት ካጠፋ ደግሞ ከአንድ ችግር ወደ ሌላ ችግር እንሄዳለን ማለት ነው። ትግራይ በቋንቋው ለመናገር፣ ባህሉ ለማክበር፣ ማንነቱን ማወቅ የጠየቀው ኢትዮጵያዊነቱን ለማጣት አይደለም። ኢትዮጵያዊ ነኝ፣ ከዚያ በመለስ ደግሞ ቋንቋ አለኝ፣ ማንነት አለኝ፣ እሱ ይከበርልኝ የሚል ነው። ይሄ ሁለቱ ጉዳይ ሳይጋጭ ሳይታረቅ ሳይጋጭና ታርቆ መሄድ አለበት የሚለው እኛም ጋር ችግር አለ። እንገማ በዝርዝር የተመለከተው አሁንም ቀዳሚ ስራችን የሚሆነው እሱ ነው የሚሆነው፣ ስለ ህዝቦች አንድነት በጋራ መስራት። እዚህ ጋር የተነሳው ጥያቄ ኮንሰርኑ ትክክል ነው። በቀጣይ የምንሰራበትና ምን የሚስተካከል በቀላሉ የሚቀየር መሆኑን ግን ላረጋግጥላችሁ ፈልጋለሁ። A local farmer told me he hasn't had a single mouse problem in 3 years. I asked what he changed. ትግራዋይ በሄደበት ክልል እየተወረሰ እየታሰረ እየተገረፈ አሁን ደግሞ እናቴ በሺዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው፣ እርግጠኛ ሆኜ ለትግራይ ህዝብ መናገር የምፈልገው የኦሮሞ ህዝብ የትግራይ ህዝብ ጠላቱ እንዳልሆነ ጠንቅቆ ያውቃል። እንዳትጠራጠሩ። ይሄ የአማራ ህዝብ የትግራይ ህዝብ በፍጹም ጠላቱ እንደማይሆን ጠንቅቆ ያውቃል። መሀላችን ግን ብዙ ነጋዴዎች አሉ። ብዙ ነጋዴዎች ያን ካልነገዱ መኖር የማይችሉ። ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ። በድፍን በኦሮሚያ ክልል ውስጥ አጠቃላይ ላለፉት 1 ዓመት የነበረ እስረኛ 29 ሰው ብቻ ነው። ብታምኑ ባታምኑ 29 ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው። ከነዚህ ውስጥ በባለፈው ይቅርታ እና በተለያየ መልኩ ተፈተው 11 ሰው ብቻ ነው አሁን እስር ቤት ያለው። ከ11ዱ 6ቱ የተፈረደባቸው ናቸው። ኮንትሮባንድ ነው፣ በፍጹም ከፖለቲካ ከማንነት ትስስር የለውም። 6ቱ 5ቱ በቅርቡ በነበረው ግጭት ውስጥ የተለያየ ዕቃ ይዘዋል ተብለው ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው። 2 ሰው በሽብር ምክንያት ከክልል ወደ ፌደራል ሄደዋል ኬዛቸው።
እነዛ አምስቶች ያልተፈረደባቸው መልሰን ፈትሸን ስለ ወንጀላቸው ሳይሆን ስለ ትግራይ ሕዝብ ክብር ማድረግ የሚገባን እናደርጋለን ተባብለን ተወያይተናል። በቅርቡ መፍትሄ ያገኛል። ካለች እሷ ማባባስ የሚፈልጉ ግን ብዙ አሉ። ለምን ያ ካልተባባሰ የዕለት ጉርሳቸውን ስለማያገኙ በእነሱ ወሬ የህዝቦችን አንድነት የሚያበላሽ ነገር እንዳይኖር ጥንቃቄ እኛም እናደርጋለን። እናንተም ወደፊት ወሬ ስትሰሙ፣ ዜና ስትሰሙ እውነት መሆኑን ለማረጋገጥ መሞከር ያስፈልጋል። ለምን ያላችሁ እንደሆነ ትግራይ ሁሉ ወርቅ ይብሉና አይልኩም። ቅድም ከምኮዩ ኦሮሚያ ሁሉ እስር ቤት ቆዩ ይወጣል። ለነገሩ ትግራይ ሁሉ ወርቅ ይዙልና